ሰላም እንዴት ናችሁ? የውድ የዩቱብ ቤተሰቦቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እህት ወንድሞቼ፣ ሙስሊም ክርስቲያን ሁላችሁም ጾም እንዴት ነው? ጾም ገብቷል። አሁን ሊያልቅ ነው። ረመዳን ቀናቶችን የቀረው የማዳም ቅመሞቼ እንዴት ይዛችኋል ስራው እና ከጾም ጋር እና ጾሙ በጣም ደስ ይላል። ይሮጣል ዘንድሮ የሁለቱም የክርስቲያንም የሙስሊምም የክርስቲያኖችም ዛሬ እኩለ ጾም ደርሷል። የሙስሊሞች ደግሞ ረመዳን ሊያልቅ ቀናቶች እያስቆጠረ ነው ያለውና እና እንዴት ይዛችኋል? እና በስደት ያለ ነው እህት ወንድሞች ሁላችሁንም አሁን ከመጣብን ጦርነት ፈጣሪ ጠብቆ በሰላም ለሀገራችን ያብቃን። ዓለሙን ሰላም ያድርግልን ፈጣሪ። የመጣብንን ቁጣ የመጥላቻ ያብረድልን እና ዛሬ ደግሞ ይዤላችሁ የመጣሁት ውጪ ላይ አሁን የማዳም ቤት ቻሌንጅ ሲያልቅም ውጪ ስትወጡም ሌላ ቻሌንጅ ደግሞ ይጠብቃችኋል። ህይወት ቻሌንጅ ናትና ይሄ ታዋቂ ነውና ከውጪ ደግሞ ወደዚህ ሱቅ መጥቻለሁና ወደዚህ ሱቅ ስመጣ ያው ስራው ይሄው የምታዩት እቃ ላይ የገንዘቡ መጠን ዋጋው መለጣጠፍ ነው እና መሸጥ ነው። እኔ ምንም ኤክስፒሪየንስ የለኝም ያው ስለዚህ ስለ ሴልስ ግን ያው ቋንቋ ማወቅ ነው የሚጠበቅባችሁ። በነገራችን ላይ ለስራው ቅልጥፍናና ቋንቋ ነው። ከሰው ጋር መግባባት በአረብኛም በእንግሊዘኛም ማለት ነው። በነገራችን ላይ ቋንቋ በጣም ቻሌንጅ ያደርጋል። አረብኛ በደንብ ከቻላችሁ ጥሩ ነው። ኦር ደግሞ እንግሊዘኛ ግድ ነው። ብዙ ሰው በእንግሊዘኛ ነው የሚግባባውና እና አሁን በብዛት አረብኛ የማይችሉም አሉ፣ እንግሊዘኛ በደንብ የሚችሉም አሉ። እና እቃ ደግሞ ስትገዙ የእቃ ስሞች አላቸው፣ ብራንድ አላቸው። ከሚገርማችሁ እኔ ማዳም ቤት በነበርኩበት ሰዓት ስለ እቃ ብራንድ ምንም ማውቀው ነገር የለም፣ የእውነት ለመናገር ማለት ነው። እና እዚህ ከገባው ግን ይሄ ታዋቂ ብራንድ ነው፣ ይሄ ታዋቂ ብራንድ ነው ሲባል ነው የሰማሁት። እና ይሄንን እቃ ላይ የገንዘቡ መጠን ዋጋውን ለመለጠፍ እነሱ ዋጋውን ከነስማቸው አውጥቶ ይሰጣቸዋልና ሲስተም ኮምፒውተር ላይ ያስገብተው ማለት ነው። እና ያንን ስም እየተጠነቀቃችሁ ዋጋውን እንትኑን ሁሉንም ስቴፕ የምትለጥፉበት ቦታ አንዴ ያሳያሉ። አንድ ለጥፈው ያሳያቸዋል። ከዛ እናንተ እሱን ትለጥፋላችሁ እየተጠነቀቃችሁ ማለት ነው። ግን ካቀያየራችሁት በጣም ችግር ነው። ገባችሁ? የትልቁን ትንሹ ላይ የትንሹን ትልቁ ላይ ከሆነ በጣም አስቸጋሪ ነው ሲሸጥ ማለት ነው። ገበያ ራሱ ከስተመር ራሱ ሲመጣ ማለት ነው ልዩነቱ ምንድነው ብሎ ይጠይቃሉ። ይሄ ትንሹ ለምን ዋጋው በዛ፣ ትልቁ ለምን እንደዚህ ዋጋው አነሰ ምናምን ይላሉ። ካቀያየራችሁት ማለት ነው። ከዛን ስራችሁ ላይ ጫና ሊፈጥር ይችላል ማለት ነው። ማን የለጠፈው ይባላል፣ እሷ ናት ይባላል። እና አስቸጋሪ ነው። ኮምፒውተር ላይ ሲስተም ላይ ሲገባ እንደዚህ ቢሸጥ ኑሮ ቼክ ባይደረግ ብዙ ነገር ሊሉ ይችላሉ ማለት ነው። እና ይሄንን ጥንቃቄ ያስፈልጋል። እንደዚህ ላይ ሲሰራ እና ቆማችሁ ነው የምትሰሩት። ልክ ድካም አለው። ይሄንን መደርደር፣ ማስተካከል፣ እየለጠፋችሁ እያስተካከላችሁ በየደረጃው በየስማቸው በየቦታቸው እና ይሄ ውጪ ላይ መስራትም ቀላልም አይደለም። ቻሌንጅም ብዙ ቻሌንጅ የሚያደርጋችሁ ነገርም አለ። ራሳችሁንም በቃ የሆነ አሁን ማዳም ቤት ስትኖሩ በቃ መጣደፍ፣ ስራውን ቶሎ መጨረስ፣ ምግቦቹን ብዙ ልብስ ማጠብ፣ መተኮስ ነው። እዚህ ግን የሆነ የአይምሮ ስራ አለው ማለት ነው። እና ግን በአንድ በኩል የሆነ ላይክ ድሮ እንዴት ነው ትተሽ የወጣሽውን ትምህርት ወደ ትምህርት ቤት የመመለስ ነገር ነው። እና እዚህ ደግሞ ሜዳው ጠላላ ላይ ነው ሰፈሩ ሱቁና እና እንደዛ ነው። አይምሯችሁ እንዲሰራም ያደርጋል። በአንድ በኩል ቋንቋ እንድትለምዱም ያደርጋል። ከብዙ ሰው ጋር እንድትተዋወቁም ያደርጋል። ሌላ ዜጎችም ደግሞ አሁን እናንተ አዲስ ስትሆኑና አሮጌዎቹ የቆዩበት በተለይ ፊሊፒኖች ከነሱ ትንሽ አንድ ስቴፕ እንድትበልጡ አይፈልጉም። በቃ ጭንቅላታችሁ ነው የሚያሳብዱት። ላይክ
ትክክል የሰራሽው ነገር በቃ ላይ እንዳጠፋሽው አድርጎ እሪ ነው የሚሉት። በቃ እሪ ይሄን እንደዚህ ለምን ሆነ፣ እንደዚህ ለምን ሆነ፣ እሷ እንደዚህ ናት አሰማም ምናምን ይላሉና እነሱም ቻሌንጅ ያደርጉሃል። ያንን ሁሉ ነገር ይሄንን ስራ እስከምትለመልመድ ደግሞ ያው ከፍ ለማለት ዝቅ ማለት ግድ ነውና ያው በትዕግስት ዝም ብለው ለማለፍ ነው። እቃውን እስከምትለምጂ ስራውን እስከሚለመድ ይሄ በቃ በጣም ሰውን ቻሌንጅ ያደርጋቸዋልና እና አንደኛ ደግሞ ያው ራስን መጠበቅ ለመጠበቅ ጥሩ ነው። ሌላ ወደ ሌላ ማለት ሌላ ነገር እድገትን ታስባላችሁ። የሆነ የተሻሻለ ነገር ለማድረግ የምታስቡበት ብዙ ሀሳቦች አሉ፣ አጋጣሚዎች የምታዩበት ነገሮች አሉና እሱን ለሱ ጥቅም አለው ውጪ መስራት ማለት ነው። እና ለአይምሯችሁ እረፍትም ጥቅም አለው ማለት ነው። በተለይ የሁሉም ካምፓኒ አላውቅም፣ አንዳንድ ካምፓኒ ያው ቤት ይሰጣል፣ መኪና ይሰጣል። ስለዚህ ምግባችሁና ልብሳችሁ ራሳችሁ ላይ ብቻ ነው ኢንቨስት የምታደርጉት እና ብር ደግሞ ያው እንደየሰው ነው እንግዲህ ብር ሴፍ ለማድረግ ማለት ነው። እና ራስን ማሳደግ ይቻላል። ለመማር ዱባይ ደግሞ በተለይ አመቺ ነው። የምትፈልጉትን ያሰባችሁትን ድሮ የተዋችሁትን ህልም ለማስቀጠል የሚቻልበት አጋጣሚ ይፈጠራል። በዚህ ሁኔታ ይሄ ነገሩ ጥሩ ነው ማለት ነው። ለዚህ ነገር ማለት ነው። የሆነ ነገር ለመስራት ካሰባችሁ ከብዙ ሰው ጋር ኮንታክት ታደርጋላችሁ፣ ቋንቋ ትለምዳላችሁ። ያ ነገሩ አሪፍ ነው። ግን ያው በጣም ቻሌንጅ አለ ውጭ ላይ ስትሆኑ ማለት ነው። ግን ያንን ደግሞ ዝቅ ብላችሁ ካሳለፋችሁ ያው የማያልፍ ነገር የለም በሚለው እሱም መግፋት ነውና ያ ሁሉም ቦታ ህይወት ፈተና አይደለች፣ ሁሉም ቦታ ፈተና አለ ማለት ነውና ማዳም ቤት ብቻ አይደለም፣ ማዳም ቤትም የምትፈተኑበት ብዙ ነገር አለ። ቢያንስ እዚህ ግን ስትታመሙ ያው የምታርፉበት ሁኔታ አለ። ካመማችሁ አሁን ማዳም ቤት እኔ እየታመምኩ እየሰራሁበት ጊዜ አለ እና በጣም ከባድ ጊዜ ያሳልፍ ያለው ብዙ ጊዜ ማለት ነው። እና ማዳም ቤት ላይ ያ ነገር ልዩነት አለው ማለት ነው እዚህ ላይ እና ውጪ መስራት እና ውጪ ማዳም ቤት ውስጥ የመስራት ልዩነቱ ምንድነው? ማዳም ቤት ስትሆኑ አይምሯችሁም በቃ ሁሉ ነገራችሁ ነው የሆነ የሚያዘው ማለት ነው። እኔ ራሴ በጣም ያመኝ ነበር እዛ ማዳም ቤት ስሰራ፣ ጭንቀት ስራውን ቶሎ ለማጣደፍ የማዳም ጮት ያ ነገር ይቆማል። እዚህ ላይ ስራ ግን ቻሌንጅ እያደረገ ነው የሚቀጥለው ማለት ነው። የቱም ቦታ ብትሆኑ በጣም ድካም አለ። አሁን ሱቅ ላይ ውጭ የሚሰሩትም ቆመን የሚዋለው ከተቀመጥሽም አይወዱም። ሁሉም ማዳም ቤት ደግሞ አንድም አይደለም። አሁን አሪፍ ማዳም ቤትም አለ እና ውጭ ላይ ስትሆኑም ደግሞ ያው እንደዛው ካምፓኒ ላይም አሪፍ ካምፓኒም አለ እንደዚህ በስራ እንትን የማትሉበት ግን ዞሮ ዞሮ ድካም አለው እና ቻሌንጅም አለው። ግን ልዩነቱ ምንድነው? ያው ራሳችሁን ታገኙታላችሁ፣ ራሳችሁንም ትጠብቃላችሁ። አይምሯችሁም በቃ ጤነኛ ነው የሚሆነው። ያ ነው በቃ ትንሽ ልዩ የሚያደርገው ይሄ ነገሩ እና እስቲ ሌላ ደግሞ ቻሌንጅ የሚያደርገውን እኔ ብዙ ነገር ቻሌንጅ እያደረገኝ ነው። አሁን በተለይ ሰራተኞቹ ቻሌንጅ ያደርጋሉ። አዲስ ስትሆኑ በጣም ነው የሚፈታተኑት። ላይክ አንቺ ምንም ካወቅሽም በኋላ የሆነ ጊዜ አንቺ ለማወቅ ተጣጥራችሁ ብዙ ነገር ካወቃችሁ በኋላ ደግሞ ማወቅሽን ሲያዩ የምትበልጫቸው እየመሰለ በጣም የሚፈታተኑ አሉ። ያንን ነገር ደግሞ እስቲ በምን መልኩ ነው ማልፈው እንዴት አድርጌ የሚለውን ደግሞ እስቲ አብረን እናያለንና በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ። ያላችሁበት እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን፣ ሀገራችን በሰላም ያብቃን። ቻው